ይህ ዛሬ የምናየው ጉዳይ ብዙ ሰዎችን በአንድም በሌላም ለተለያዩ የጤና ችግሮች እየዳረገ ያለ ሲሆን ባስም ሲል ሰዎች ራሳቸውን እንዲያጠፉ በከፍተኛ ሁኔታ ምክንያት ሆኖ የሚጠቀስ ነው። ይህ ሁኔታ ከህፃናት እስከ አዛውንት ድረስ በተለይም በዚህ ሰዓት እየተጎዱ ያሉበት ሁኔታ ነውና እሱም ምንድነው የሚለውን ስናይ እንግዲህ ከሌ ራሱን አጠፋ ከሌ ራሷን አጠፋች የሚባል ሂደቶችን እየሰማን ያለንበት ዋነኛው ምክንያት እንግዲህ የጭንቀት ወይንም ኦቨርቲንኪንግ የምንለው ሂደት ነው ማለት ነው። እንግዲህ በዛሬ ቪዲዮአችን የምንመለከተው ጭንቀት ምንድነው? ጭንቀት ከሐሳብስ በምን ይለያል? አንድ ሰው ጭንቀት ላይ ሲሆን ወይንም በጭንቀት ውስጥ ሲያዝ ሊያሳያቸው የሚችሉ ባህሪያት ምን ናቸው? እኛ ራሳችን ጭንቀት ውስጥ ሆነን ጭንቀት ውስጥ መሆናችን ራሱ ላናቅ እንችላለንና ይህንን እንዴት ነው መለየት የምንችለው? ከዛም ባለፈ ጭንቀት በጤናችን ላይ ሊያሳድረው ወይንም ሊያመጣው የሚችለው በሽታዎች ምን ናቸው? በጭንቀት ምክንያት ሊመጡ የሚችሉ ህመሞችስ አሉ ወይ የሚሉትን እናያለን ማለት ነው። ከዛ በመቀጠል ቀላል መፍትሄው ምንድነው የሚለውን የምናይ ይሆናል ማለት ነው። እንግዲህ ቪዲዮ ለብዙ ወጣቶችና ለብዙ ሰዎች እንዲደርስ እናንተ ደግሞ ቪዲዮውን ላይክ አድርጋችሁ ስትጀምሩት ለብዙ ሰዎች እንዲዳረስ ይሆናልና ከዛም በመተረፈ ደግሞ ለምትፈልጉት ሰው ሼር አድርጉለት። ቻናላችን እንደዚህ አይነት ጠቃሚ መረጃዎች የሚተላለፍበት ነው። ቻናላችንም ሰብስክራይብ ማድረጋችሁ እንዳይረሳ። እንግዲህ በቀጥታ ወደ መረጃው ሲሄድ ምንድነው በመጀመሪያ የምናገኘው ጭንቀት ራሱ ምንድነው የሚለው በጭንቀት ምን አይነት ነገሮች ሊከሰቱ ይችላሉ? ጭንቀት ሊያመጣቸው የሚችለው የጤና እክሎች ምንድነው የሚለውን ስንመለከት እንግዲህ በዋናነት የልብ ኬዝ ችግሮችን ያመጣል፣ የደም ግፊት ይጨምራል፣ ለልብ ድካም ይዳርጋል፣ እንዲሁም የልብ ምት እንዲፈጥን እና የስትሮክ ተጋላጭ እንድንሆን በከፍተኛ ሁኔታ ያደርጋል ማለት ነው። ከዛም በመቀጠል የጨጓራ ህመምን የማስከተል ሂደት አለው ማለት የጨጓራ አሲድ በመጨመር የጨጓራ በሽተኛ እንድንሆን ነው የሚያደርገው ማለት ነው። የምግብ አለመፈጨት፣ የሆድ ድርቀቶች የመሳሰሉ ሂደቶች ይኖራሉ። አእምሮ ላይ የሚያደርሰው ተጽዕኖን ስናይ ደግሞ የትኩረት ማጣት፣ የመርሳት ችግር፣ የእንቅልፍ ማጣት፣ ድብርት እና መሰል ሂደቶች ሲታዩ እንዲሁም የቆዳና ፀጉራችንን ስናይ የፀጉር መርገፍ፣ የፊት ላይ በጎዎች መውጣት፣ የፊት ጠባሳ ወይንም እንደ ማዳት ያሉ ነገሮች እና ያለ እድሜ ማርጀት ሂደቶች በዚህ ሁኔታ ይከሰታሉ ማለት ነው። ከዛ በመቀጠል የሰውነታችንን የበሽታ የመከላከል አቅም በማዳከም የሰውነት መዛል፣ የድካም ስሜት መኖር፣ በነገሮች የመሰልቸት እና ቁጡና ብስጩ የመሆን ሂደቶች እንግዲህ ይህ ሁኔታ በጭንቀት አማካኝነት ሊመጡ የሚችሉ ናቸው ማለት ነው። ከዛም በመቀጠል እንግዲህ ብዙ ሰው ሐሳብ ላይ ነኝ ይላልና ያሰብኩ ነው ሲቶይ ላስብበት ምናምን ሲሉ ተሰው ይሆናል። ነገር ግን ሐሳብና ጭንቀት ልዩነታቸው ምንድነው የሚሉትን በቅጡ መገንዘብ የግድ ነውና እስኪ የሐሳብና የጭንቀት ልዩነት ለማየት እንሞክር። እንግዲህ ሐሳብን ስናይ ሐሳብ መፍትሄ ላይ ያተኮረ ሲሆን ለምሳሌ ለዚህ ችግር ምን ላድርግ የሆነ ችግር ሲገጥመን ለዛ ችግር ቀጥተኛ የሆነ መፍትሄ ሲፈልግ፣ ጭንቀት ላይ ግን ስንሄድ ችግሩና አደጋው ላይ ብቻ ያተኮረ ይሄ ቢፈጠርስ እንዲህ ቢሆንስ ፈተናም ከሆነ ፈተናዬን ቢወድቅስ አይነት ስሜቶች ያዳበረ ነው ማለት ነው። ሐሳብ በራሳችን ቁጥጥር ስር ነው፣ ማቆም እንችላለን ስንፈልግ፣ አለበለዚያም መተው በፈለግን ሰዓት እንተዋዋለን። ያ ግን ከቁጥጥር ውጭ ሆኖ አእምሯችንን ደጋግሞ እዚያው ላይ እንዲያስብ የማድረግ ኃይል አለው ማለት ነው። ሐሳብ አካላዊ ለውጥ አያመጣም ማለትም አካላዊ ለውጥ አያመጣም ስንላችሁ እንደዚህ እስካሁን የጠቀስናቸውን የህመም ወይንም የአእምሮ ችግሮችን አያመጣም። ነገር ግን ጭንቀት የልብ ትርታን መጨመር፣ የሰውነት ላብ መምጣት፣ የትንፋሽ መቆራረጥ እና የሆድ መረበሽ አይነት ስሜቶችን እንዲፈጠሩ ያደርጋል። ሐሳብ ለአጭር ጊዜ ቆይታ የሚቆይ ሲሆን ጭንቀት ደግሞ ለረጅም ጊዜ አብሮን ሊቆይ ይችላል ማለት ነው። እንቅልፍና ስራ የማስተጓጎል ወይንም ከእንቅልፍና ከስራችን ራሱ ሊያቋርጥ የሚችል ደረጃ ላይ ራሱ ይደርሳል ማለት ነው። ከዛም በመቀጠል ለምሳሌ ሐሳብ ወደ ተግባርና ወደ መሻሻል ሂደቶች ውስጥ እንድንገባ ሲያደርገን ያ ደግሞ ወደ ተግባርና ወደ መሻሻል ውስጥ ከመግባት ይልቅ ያንን ነገር ሳንሰራ በመፍራት ወይንም በመሸሽ እንድንተው ነው የሚያደርገው ማለት ነው። በተለይ ይሄ
ቢሉኝስ፣ ቢሆንስ፣ በወድቅስ፣ እንዲህ ባደርግስ ምናምን እያለ ስበቦችን በማብዛት ውስጣችን እንዲጎዳ ያደርጋል ማለት ነው። አንድ ሰው ጭንቀት ውስጥ መሆኑን እንዴት ልንለይ እንችላለን የሚለውን እስኪ እንግዲህ አንድ ሰው ጭንቀት ውስጥ መሆኑን ለመለየት 4 ዋና ዋና መንገዶችን መመልከት ይኖርብናል ማለት ነው። አንደኛ አካላዊ ምልክቶች ናቸው። አካላዊ ሰውየውን አይተን የምንገምታቸው ሂደቶች እነሱ ምንድናቸው? የጡንቻ መወጠር፣ በተለይ በትከሻ፣ በአንገት፣ በጀርባ አካባቢ ሁልጊዜም የህመም ወይም የመጨምደድ አይነት ስሜት መኖር። ሁለተኛ የምግብ ፍላጎት መለዋወጥና ከመጠን በላይ መብላት ወይንም ጭራሽ ምግብ አለመመገብ። ሶስተኛ የእንቅልፍ መዛባት፣ እንቅልፍ መኝታ ሰዓት ሲደርስ አለመተኛ፣ እንቅልፍ አለመውሰድ፣ ሌሊቱን በድንገት መንቃት፣ ሲገላበጡ ማደር አይነት ሂደቶች መኖር። ከዛ በመቀጠል መዝለፍለፍ፣ በቂ ረፍት ቢያደርጉም ሁልጊዜ የድካም አይነት ስሜት መኖር፣ ከባድ የሆነ ጫና መኖርና ከባድ የሆነ የራስ ምታት መኖር። ሁለተኛ የባህሪ ለውጦች ናቸው። የቢሄቪየራል የምንለው ሲሆን እሱም የመገለል አይነት ሂደት መኖር፣ ከጓደኛ ከቤተሰብ መራቅ፣ ብቸኝነትን መምረጥ፣ ብዙ ጊዜን አብሮን ከማሳለፍ ይልቅ ብቸኛ ሆኖ ለማሳለፍ መሞከር፣ ቶሎ መበሳጨት፣ በትንሽ ነገር መቆጣት ወይንም ትግስት ማጣት፣ ውሳኔ ለመስጠት መቸገር፣ ትናንሽ ነገሮችን እንኳን ለመወሰን መጨነቅ፣ ማቅማማት፣ ቶሎ በነገሮች ላይ ያለ መቁረጥ ሂደቶች መኖር፣ የተለመደው ነገሮችን ማቆም፣ ለምሳሌ ካሁን በፊት ሲያደርጋቸው የነበሩ ነገሮች ግፍ አድርጎ መተው፣ ከነኛ አይነት ነገሮች መራቅ አይነት ሂደት ይታይበት ሲሆን ሶስተኛ ላይ የስነ ልቦና ምልክቶች ናቸው። ሳይኮሎጂካሊ ስንመለከት ከመጠን በላይ ማሰብ ኦቨርቲንኪንግ ነው። ስለ ወደፊቱ ጊዜ መጥፎ ነገር ብቻ ማሰብ፣ ነገ ቀላል ይሆናል ከሚለው ይልቅ ነገ እንደዚህ የባሰው ይሆናል ብሎ አብዝቶ መጨነቅ፣ ትኩረት ማጣት፣ ስራ ላይ ወይንም ንግግር ላይ ትኩረት ማጣት፣ ስራን በአግባቡ ለመስራት መቸገር፣ የመረበሽ ስሜት፣ ሁልጊዜም የሆነ መጥፎ ነገር የሚከሰት መስሎ መታየት፣ እንዲሁም መስጋት አይነት ሂደቶች መኖር ናቸው ማለት ነው። አራተኛው የንግግር ምልክቶች ናቸው። ሰውየው በንግግሩ ላይ በጣም ዝያለሁ፣ በጣም ደክሞኝ፣ አልችልም፣ ተውኝ፣ አጨቅጩ፣ አታሰልጩ፣ በቃ ከኔ ራቁ ምናምን አይነት ኔጌቲቭ የሆኑ ሐሳቦችን ወይንም ኔጌቲቭ የሆኑ ንግግሮችን አብዝቶ የሚጠቀም ከሆነ እነዚህ አይነት ባህሪያቶች አንዱ የጭንቀት ምልክቶች ሊሆኑ ይችላሉ ማለት ነው። እናም በዚህ ሰዓት ይህን ሰውዬ ለመርዳት ለማገዝ መሞከር መቻል አለብን ማለት ነው። እኛም ራሳችን ከሆነን ከጭንቀት የምንወጣበትን መንገድ መፈለግ መቻል አለብን ማለት ነው። እናም እንዴት ነው ከጭንቀት ራሳችንን መገላገል የምንችል ወይም ሌሎች ከጭንቀት እንዲገላገሉ እንዴት ነው ማገዝ የምንችለው የሚሉትን ቀላል የቤት ውስጥ መፍትሄዎች እናያለን ማለት ነው። እንግዲህ አንደኛ ስንመለከት በቀላሉ ያተነፋፈስ ዘዴ መጠቀም ነው። ይህም 478 የተባለውን ሩል መከተል መቻል አለብን። ይህ ማለት ምን ማለት ነው ስንል ለ4 ሰከንድ በአፍንጫችን አየር ወደ ውስጥ ማስገባት ብለን መያዝ መቻል አለብን አየር። ከዛ ለ7 ሰከንድ አየሩን የያዙት ማለት ነው። እዛው 4 ሰከንድ ካስገባን በኋላ ለ7 ሰከንድ አየሩ ወደ ውስጣችን እንይዘዋለን። ከዛ በመቀጠል ለ8 ሰከንድ በአፋችን በቀስታ ማስወጣት ማለት ነው። ይህ ዘዴ የልብ ትርታን ወዲያውኑ በማረጋጋት የአእምሮ ሰላም እንዲሰማን ያደርጋል ማለት ነው። እንዲሁም በዕለት ተዕለት የኑሮ ሂደታችን ውስጥ የስራ ጫና ሲበዛብን ይህንን አተነፋፈስ መከተል በጣም ጠቃሚ ነው ማለት ነው። ሁለተኛ ላይ የምናየው ምንድነው? የሚያረጋጉ ነገሮችን መጠቀም፣ ነገር ግን የሚያባብሱ ጭንቀትን የሚያባብሱ ካፌን እንደ ቡና ያሉ ካፌኖችን አለመጠቀም። ቡና አንደኛ እንቅልፍ በመንሳት፣ ሁለተኛ ጭንቀትን በማባባስ ሂደት ለከፍተኛ መረበሽ እንድንጋለጥ ያደርገናል ማለት ነው። ነገር ግን ከቡና ይልቅ የሮዝመሪ ሻይ መጠቀም፣ የሮዝመሪ ሻይ የአእምሮን ሰላም በማምጣት ራስን ለማረጋጋት በጣም ከፍተኛ ጥቅም አለው። እንዲሁም የደስታ ሆርሞን ለማመንጨት አእምሮአችንን በእጅጉኑ ያግዛል ማለት ነው። ሶስተኛው ማግኒዥየም ያላቸው ምግቦችን መመገብ። የምንመገበው ምግብ ስሜታችን ላይ ትልቅ ተጽዕኖ አለው እና ማግኒዥየም የጎደለው ሰው ለጭንቀት በጣም የተጋለጠ ነው። ስለዚህ እንደ ሙዝ፣ ለውዝ እና ጥቁር ቸኮሌት ያሉ ምግቦችን አዘውትሮ መመገብ። እነኚህ የደስታ ሆርሞንን በማመንጨት በተለይ ዳርክ ቸኮሌት የደስታ ሆርሞንን በማመንጨት ከጭንቀት ራሳችንን ለማገዝ ይረዳናል ማለት ነው። አራተኛው ከስክሪን መራቅ ነው። ብዙ መረጃዎችን ማየት አእምሮአችንን ኦቨርሎድ ያደርገዋልና በተለይም ከመተኛቱ በፊት አልጋ ላይ ሆኖ ስልክ የሚያዩ ከሆነ አእምሮአችንን ነርቨስ በማድረግ
ለተለያዩ ውስብስብ የሆኑ ሀሳቦች እንድንጋለጥና አእምሯችን እንዲጨነቅ ያደርጋልና የተረጋጋና ሰላማዊ የሆነ እንቅልፍ እንዳንተኛ ያደርገናል። ስለዚህ ከመተኛታችን ምንጊዜም ቢያንስ ከአንድ ሰዓት በፊት ስልካችንን አለመነካካት፣ ቲቪም ከሆነ አለማየት በጣም ለእጅጉኑ ለጤና ራሱ ጠቃሚ ነውና ይህንን መርህ መከተል። ሌላው አምስተኛው የእግር ጉዞና ተፈጥሮን በማድነቅ ሂደት ውስጥ ራስን ማካተት። በቀን ውስጥ ቢያንስ ለ15 ደቂቃ እንኳን ቢሆን መጓዝ፣ እንዲሁም ንጹህ አየርና የፀሐይ ብርሃን ለማግኘት መሞከር። ይህ ድብርትና ጭንቀትን ለማጥፋት እጅግ በጣም አስፈላጊ ናቸው። እንዲሁም ርጭ ወዳለ ቦታ በመሄድ ለብቻ በጥሞና የሆነውን ነገር በማሰብ ነገሮችን ቀለል አድርጎ መፍትሄ ሰጥቶ ለማለፍ መሞከር በእጅጉኑ ለራሳችን ሆነ ለጤናችን ጠቃሚ ነው ማለት ነው። እናም እነኚህ መፍትሄዎች ተጠቅመን ራሳችንን ከድብርት ለማራቅ መሞከር መቻል አለብን። ከዛ በተጨማሪ ቀዝቃዛ አንድ ብርጭቆ ውሃ መውሰድ። ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። በቀጣይ ሌላ አዲስ ቪዲዮ ሊደርሳችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።